አንድ ሰው በጣም ተማሮ በጌታ ላይ በቃ እያማረረ በቃ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ያለ ይጸልያልና ጌታ መጥቶ ጠየቀ። ምንድነው ማለት ምንድነው የጎደለብህ? ትናንትናዎችህን አይታቸዋል ወይ ይለዋል። እና በቃ አልቻልኩትም፣ ብቻዬን መሄድ አልቻልኩም፣ አንተም ትተኸኛል ይለዋል። እሺ ብሎ ያሳየዋል ጎዳናውን የመጣበትንና ረጅሙን መንገድ የሁለት ሰዎች የእግር አሻራ የሄዱበትን ያሳየውና ከሆነ ርቀት በኋላ አንድ እግር ብቻ ይሄዳል። የአንድ ሰው እዚህ ጋር ትተኸኛል፣ እዚህ ጋር ትተኸኛል ሲለው ትቼ መስሎ ነው። እዚህ ጋር እኮ ደክሞ አዝዬ ነው አንተን አዝዬ የሄድኩበት የብቻዬ መንገድ። አንዳንዱን መንገድ እኛ ሄድ ነው ይመስለናል እንጂ ለካ እግዚአብሔር አዝሎን ሄድ ነው መንገድ ብዙ አለ። ሲደክመን፣ ሲሰለቸን፣ ሲታክተን በሰው አቅም ማንችለውን ደግሞ እሱ ይዞን ነው የሚሄደው።